የክፋታችሁ ጥግ ልንገራችሁ። ባለፈው የአማራ ህዝብ 35 ሰው በቆንጨራ ተጨፈጨፈ ብላችሁ እንቧ ከረዩ ብላችሁ ስታለቅሱ ነበረ። ፓርላማ ላይ ስታለቅሱ የኢትዮጵያ ባንዲራ ዝቅ ብሎላችሁ የኢትዮጵያ ቲቪ ጥቁር በጥቁር አርግቶ ሚዲያው በሙሉ የናንተ ነገር ብቻ ነበር። ዛሬ ግን ስለ ፖለቲካ ስለ የማያውቁት ወንጀል ሰርቶ ያልወጡት እንደዚሁ በሰላም ኑሯቸው ለማሸነፍ ካገር የወጡት እንደዚህ እንደንጨት ተቀጣጥሎ መልካቸው ጠፍቶ ተቀጣጥሎ ወገናችን ኢትዮጵያ ኦሮሞ ተውት፣ ኦሮሞ አትበሉት። ሲጀመር ኦሮሞ ለእናንተ ኦሮሞ ማለቱ እናቃለን፣ እንደምትጠሉ እናቃለን። ግን የኢትዮጵያ ዜጋ ናቸው። ኢትዮጵያ ሞተ ብላችሁ ዝም ማንም ሞቶ እንትን ያለ የለም። 30 ሰው ሞተ ብላችሁ ዘገባችሁ። አንድ ሰው 170 ሰው ቆሰለ አላችሁ። መለስ በነበረበት ጊዜ ግን ከፈለክ አማራውን ከፈለክ ኦሮሞውን የሱን ዜጋ ግን አንድ ነገር ከሆነ አገር አስገብቶ ወይ ያስራችሁ። አልገባችሁ? አገር ያስገባሉ። የሰው አገር ላይ ነግራችሁ ቪዲዮዬን ታቃጥላላችሁ እኮ ችግራችሁ። አንድ ነገር ነገራችሁ። ለምን ነበር እንደዚህ ያነባችሁ? ይሄን ዘንዶ የሚመስል እንባ ለምንድን ያነባችሁ? ለዛም ፓርላማ ላይ ተቀምጣ አማራ ተጨፈጨፈ ብላለ እንደዚህ ያለቀሰችው። የአማራ ነፍስና የኦሮሞ ነፍስ በምንድን ነው የተለያየው? ነፍስ እኮ ነፍስ ነው። ለዚህ ነው እኮ መንጠላችሁ። ለዚህ እኮ ነው ባንዳ ጨፍጫፊ አረመኔ የምላችሁ። ወርጂ እኮ አይለመኔ አማራን መጠላው። አያችሁ? ያኔ ወጣችሁ ወገኔን 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 ስትሉ ነበር። ዛሬስ ወገን አይደለም? ዛሬስ የሞተው ኢትዮጵያ አይደለም? አያችሁ? አጨካኒ እስቲ መልሱልኝ። ዛሬ ያለችው እሷ ዛሬ የኢትዮጵያ ባንዲራ ዝቅ አላል። እሺ የኛ ያለችው ያውላ ወገን ያለው ሰው የኛ ያለው እስቲ መልሱልኛ። የት ነው ያላችሁት? ያሳዝናል፣ በጣም ያሳዝናል። አይ ኢትዮጵያ ትደፋለሽ። ኢትዮጵያ 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 ባንዲራ እንኳን ዝቅ አላለ። ኢትዮጵያ ማለት ህዝብ ነው። ሀገር ማለት ህዝብ ነው። ህዝብ ካሌለ ሀገር ሊኖር አይችልም። ዛሬ የኢትዮጵያ ባንዲራ ዝቅ አላለም። እናንተ አረመኔ ለአብይ እንኳን ጥያቄ አላቀረባችሁም። ቢሰማችሁ ኖሮ ለምን እንደዚህ ይሆናል? ለምን መንግስታችን እንደዚህ ያደርጋል? ለምን ዲሞክራሲ አለ ብላችሁ አይደል እንዴ? ዲሞክራሲ አለ እንዴ ብላችሁ ትጠይቁ ነበር። የምን እናንተ ሰባዊነት የሚሰማችሁ ከሆነ ማለት አይሰማችሁም። መለስ በነበረበት ጊዜ አንድ የሰው ጥፍር እንደዚህ አይነቀለም። የሰው ሀገር ላይ ሆነሽ በቃ አንድ ነገር ከሆናችሁ ዓለም ላይ ነው የሚከሳቸው። አንድ ነገር በጣም የሱዲ የሁሉም ሀገር ያከብራቸዋል መንግስት በመለስ ምክንያት ማለት ነው። መለስ ጆሮአቸውን ይዞ ነው ወደ ሀገር የሚያስገባቸው። የምር ዛሬ ግን አብይ አልፈልጋቸውም ግደላቸው ብሎ የሰው ህዝብ እያስጨረሰ ናችሁ። ቪዲዮዬን ታቃጥላላችሁ እኮ ችግራችሁ። አንድ ነገር ነገራችሁ። ለምን ነበር እንደዚህ ያነባችሁ? ይሄን ዘንዶ የሚመስል እንባ ለምንድን ያነባችሁ? ለዛም ፓርላማ ላይ ተቀምጣ አማራ ተጨፈጨፈ ብላለ እንደዚህ ያለቀሰችው። የአማራ ነፍስና የኦሮሞ ነፍስ በምንድን ነው የተለያየው? ነፍስ እኮ ነፍስ ነው። ለዚህ ነው እኮ መንጠላችሁ። ለዚህ እኮ ነው ባንዳ ጨፍጫፊ አረመኔ የምላችሁ። ወርጂ እኮ አይለመኔ አማራን መጠላው። አያችሁ? ያኔ ወጣችሁ ወገኔን 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 ስትሉ ነበር። ዛሬስ ወገን አይደለም? ዛሬስ የሞተው ኢትዮጵያ አይደለም? አያችሁ? አጨካኒ እስቲ መልሱልኝ። ዛሬ ያለችው እሷ ዛሬ የኢትዮጵያ ባንዲራ ዝቅ አላል። እሺ የኛ ያለችው ያውላ ወገን ያለው ሰው የኛ ያለው እስቲ መልሱልኛ። የት ነው ያላችሁት? አንጎዳቲን ጀቻቦቲ ከኛ ያደዱ እንደገቲን ያልማኮ ናማንታ ነቲናኒዳቲን ኩንዳምሳ ጉዳዳ ደገፈቴን ገቲን ጀቹን ሲያርጊሴ በቃቲን ጃላት። የት አላችሁ ኢትዮጵያ ተባዮች? ምን ነው ዝም ያላችሁት? ባንዲራ ነው እንደ ኢትዮጵያ? እኔን እስከ ገባኝልኝ ድረስ ኢትዮጵያ ሰው ነው። ሰው ስትኖር ነው ያ ባንዲራው ማለት የምትችለው። ኢትዮጵያዊ ማለት ሰው ነው እንጂ እቺ ባንዲራ የምታለበልቢ አይደለችም። ሰው ነው ኢትዮጵያ። ሰው ሲኖር ኢትዮጵያ ትኖራለች። ሰው ከሌለ ግን ኢትዮጵያ የለችም። ምን ነው ዛሬ ዝም ያላችሁት? ያስደሰታችሁ ነገር ይኖራል ብዬ አስባለሁ። የኢትዮጵያ የውሸት ኢትዮጵያ ባንዳዎች፣ እናንተ ሀያዎች፣ የሰው ደም ጠጪዎች የት አላችሁ? ምን ነው ዝም ያላችሁት? ያስደስታል እንዴ? 450 ሰው እኮ ነው የኢትዮጵያ ሰው እኮ ነው የሞተው።
ነው ዝም ያላችሁት? ኦሮሞ ነው ብላችሁ ነው? ያስደስታል እንደ የእናንተ ዜጋ ሲሞት ምን ነው ዝም ያላችሁት? እኔ በጣም ጥያቄ ሆኖብኛል። ለቼቢያ ወርባ እሺን ዮጂፍቱ ገረጃቤት ዳማዳና ማዋንቱ ናምኒ ቢያ ባየማን ቀነኒ ቀባ ቢያ ሳያደቴ ያዳን ቀንቢ